ከሆነ ሰው ጋር በጣም ተቀራርባችሁ ነገር ግን ከሆነ ጊዜ በኋላ የባዶነት ስሜት ተሰምታችሁ ያውቃል? በዛሬው ቪዲዮ በፍቅር እንዲሁም ስሜታዊነት ወይም ከፍተኛ ጉጉት መካከል ስላለው ልዩነት አብረን የምናይ ይሆናል። አብራችሁን ቆዩ። አንደኛ፣ ስሜታዊነት እጅግ የሚያስፈነድቅ አእምሯችንን በዶፓሚን እንዲሁም እርካታ የሚሞላ ነው። ነገር ግን ቅጽበታዊ ነው፣ በቶሎ ይጠፋል። ፍቅር በጸጥታ በውስጣችን የሚያድግ እምነት፣ ጊዜ እንዲሁም ጉዳት የምንካፈልበት ነው። ሁለተኛ፣ በስሜታዊነት ውስጥ ከምንወደው ጋር አብረን መሆን ፈልጋለን። ነገር ግን በአካል አብረን ብንሆንም ውስጣችን ሌላ የበለጠ ይመኛል። ከሆነ ሰው ጋርም ተቀምጣችሁ ቢሆን ብቸኝነት ተሰምታችሁ ያውቃል? ለዚህ ምክንያቱ ከእነርሱ ጋር አብረን ስለተቀመጥን ብቻ ከእነርሱ ጋር የውስጥ ስሜታችን እንካፈላለን ማለት አይደለም። እናም ብዙ ጊዜ ለስሜታችን ብቻ ሰውን የምንቀርብ ከሆነ በመፋቀር እንዲሁም በመፈለግ መካከል ያለው ልዩነት ግራ ሊያጋባን ይችላል። ሶስተኛ፣ በስሜታዊነት ውስጥ ሁልጊዜ ጊዜ ለማሳለፍ ብቻ እንጠቀምበታለን። ስንጎዳ ወይም ስንጨነቅ ያንን ሁኔታ ለመሸሽ እንደዚህ አይነት ቀረቤታ ውስጥ ልንገባ እንችላለን። ይህም ያንን ጊዜ ብቻ ለማሳለፍ ነው። ነገር ግን ከተወሰነ ጊዜ በኋላ ያ ስሜት አሁንም አብሯችን ነው። ምክንያቱም ምንም አይነት ከውስጥ የመነጨ ግንኙነት እንዲሁም ሀሳብ መካፈል ስለማይፈጠር ነው። አራተኛ፣ በስሜታዊነት ውስጥ ሁሌም በሚቀጥለው የተሻለ ይሆናል እያለን ተስፋ እያደረግን ነገር ግን ምንም የተሻለ ጥልቅ ግንኙነት ማንመሰረት ከሆነ ይህም የበለጠ ጥሩ ያልሆነ ስሜት ውስጥ ሊከተን ይችላል። አምስተኛ፣ ፍቅር ስሜት ብቻ አይደለም፣ ነገር ግን እርስ በእርስ የሚፈጠር ግንኙነት እንዲሁም ተዛምዶም ጭምር ነው። ፍቅር ከስህተት የጸዳ ግንኙነት ወይም እጅግ የሚያስፈነድቁ ጊዜያትን ማሳለፍ አሊያም ሰው እንዲያይልን በትወና መልክ የምንኖረው አይደለም። ፍቅር ህይወት በተመሰቃቀለብን ጊዜ የሆነ ሰው ያን ጊዜ ሲጋራን አብሮን ሲቆይ ያ ሰው የሰውነታችን ቅርጽ ሳይሆን እኛን ውስጣችንን የሚያዳምጠን ሲሆን ነው። እናም ከሰውም ጋር ሆነን ባዶነት የሚሰማን ከሆነ ምናልባት ራሳችን መጠየቅ ይኖርብናል። ምንድነው የምፈልገው? ፍቅር ወይስ የሆነ ስሜት ለመሸሽ እየሞከርኩ ነው? ነገር ግን ሙሉ ለመሆን የሚያስፈልገን ፍቅር ነው። የዛሬው ቪዲዮ ይህንን ይመስላል። ስለተከታተላችሁ እናመሰግናለን።